ሳውስሃምፕተኖች በትላንትናው ዕለት በቶትናም ሆትስፐር 3-1 ከተረቱ በኋላ ሊጉ ሊጠናቀቅ 7 ጨዋታዎች እየቀሩት ከሊጉ መውረዳቸው መረጋገጡ ይታወቃል። ቅዱሳኖቹ አሁንም ወደ ቻምፒዮንሺፑ ከወረዱ በኋላ ደግሞ የክለቡ አሰልጣኝ የሆኑት ኢቫን ጁሪሽ ከክለቡ በይፋ ለቋል። በጋራ ስምምነትም ነው ሊለያዩ የቻሉት። ክሮሻ አሰልጣኝ የሴንቲሜሪዮን ቡድን የተረከቡትም ዘንድሮ በዲሴምበር ወር ላይ ሩሰል ማርቲንን ተክተው እንደነበር ይታወሳል። በቆይታቸው በ16 ጨዋታዎች ግን 2 ድል ብቻ የቀናቸው አሰልጣኝ ናቸው። ቡድኑ ትላንት በስፐርስ ያስተናገደውን ሽንፈት ደግሞ ዘንድሮ በሊጉ የተመለከተው 25ኛ ሽንፈታቸው ሆኖም ነው ሊመዘገብ የቻለው። አሁን 49 ዓመቱ አሰልጣኝ ከክለቡ ከለቀቁ በኋላ ቅዱሳኖቹን በጊዜያዊነት ለቀጣዮቹ 7 ጨዋታዎች ሲሞን ሩስክ የሚመሩት ይሆናል። አዳም ላላና ደግሞ በምክትልነት እንደሚያግዛቸው ነው የተገለጸው። በትላንትናው ዕለት በጣሊያን ሴሬ ላዚዮሽ ከሜዳቸው ውጪ ወደ ቤርጋሞ አቅንተው በጉስታስ ኢሳክሰን ብቻ ግብ ታግዘው አትላንታን ማሸነፋቸው የሚታወቅ ሲሆን በዚህ ጨዋታ ግን አንድ አስገራሚ ክስተት ተከስቶ ነበር። ይህ ምንድነው? በ74ኛው ደቂቃ ላይ ተቀይሮ የወጣው አዴሞላ ሉክማን በስተት ተቀይሮ ወጥቶ የነበረበት አጋጣሚ ግርምትን የሚጭር አጋጣሚ ነበር። የአታላንታ አሰልጣኝ የሆኑት ጂያምፔሮ ጋስፔሪኒ ኤደርሰንን አስወጥተው ላዛር ሳማርዲዝሽን ለማስገባት ፈልገው በስተት ግን ሉክማን ወጥቶባቸው ነው የነበረው። እንደተገለጸውም ከሆነ ጣሊያናዊ ታክቲሻን ለቲም ማናጀሩ ኤደርሰንን ኤዲ ብለው ጠርተው ኤደርሰን እንዲወጣ ነግረውት እንደነበር፣ ነገር ግን ይህ የተነገረው የአታላንታው ስታፍ በተሳሳተ መልኩ ተረድቶት አዴ ያሉ መስሎት አዴሞላ ሉክማንን እንዲቀየር አድርጓል። ጋስፔሪኒ ይህንን አለመግባባት ያወቁትም በኤሌክትሮኒክ ቦርዱ የሉክማንን ቁጥር ሲያዩ ነው የነበረው። ያው አንዴ በመሆኑ ምንም ማድረግ የሚችሉት ነገርም አልነበረም። ነገር ግን በጣም መበሳጨታቸው ተገልጿል። ኤደርሰንም ግን ከዛ በኋላ ከ4 ደቂቃዎች በኋላ ብቻ በ78ኛው ደቂቃ ላይ በማርኮ ቤሽቻኒኒ ተቀይሮ ወጥቶም ነው የነበረው። አስገራሚ ግን ክስተት ያድርጓል። የቤርጋሞ ክለብ አታላንታ ግን አሁን ላይ በተከታታይ 3 ጨዋታዎች ሽንፈት የቀመሱ ቡድን ናቸው። ፊዮሬንቲናዎች የግብ ጠባቂያቸው ዴቪድ ደሂያ ውል በዚህ ውድድር ዓመት መጨረሻ ላይ የሚጠናቀቅ በመሆኑ በውላላቸው ላይ ያለውን የስፓኒያርዳውን ግብ ጠባቂ ውል ለተጨማሪ 1 ዓመት የማራዘም አማራጩን ተግባራዊ ለማድረግ እንደተዘጋጁ እቁ ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል። በዚህም አሁን ደሂያ በላቪዮላችሁ ቤት እስከ 2026 ድረስ ይቆያል ማለት ነው። ደሂያ ባሳለፍነው ክረምት የጣሊያኑ ክለብ ፊዮሬንቲና መቀላቀሉም የሚታወቅ ሲሆን በቡድኑ አስደናቂ አቋምን እያስመለከተ ነው የሚገኘው። አቋሙንም ተከትሎ ነው እንግዲህ ፊዮሬንቲኖች የዴቪድ ደሂያን ውል ለማደስ የተዘጋጁት። የ34 ዓመቱ ግብ ጠባቂ ዘንድሮ በሁሉም ውድድሮች 31 ጨዋታዎችንም አከናውኖ 10 ክሊንሺቶችን ማስመዝገብም ችሏል። ዘንድሮ ከሚጠበቀው በላይ ሴቮችንም እያደረገ የሚገኝ ግብ ጠባቂ ነው። ደሂያ መቼስ በማንቸስተር ዩናይትድ ደጋፊዎች ልብ ውስጥ የሚቀመጥ ግብ ጠባቂ መሆኑ ጥርጥር የለውም። የሊቨርፑሉ የኋላ ደጀን ቨርጂል ቫን ዳይክ በዚህ ውድድር ዓመት መጨረሻ በመርሲሳይዱ ክለብ ያለው እንደሚጠናቀቅ ይታወቃል። ቪቪዲ አሁን በአንፊልዱ ክለብ ስላለው እጣ ፋንታ አስመልክቶ አፕዴት የሆነ አስተያየቱን የሰጠ ሲሆን ሆላንዳዊ ተከላካይ እንደተደመጠው ከሆነም እድገት አለ፣ በክለቡ ልቆይ ይሁን አላውቅም፣ የምንመለከት ይሆናል። ውስጣዊ ግን ውይይቶች አሉና የምናየው ይሆናል። ክለቡን ወዷለው፣ ደጋፊዎችንም እወዳቸዋለሁ ሲል ነው ቨርጂል ቫን ዳይክ የተደመጠው። ቀይቹ የሊጉን ዋንጫ ክብር ለ20ኛ ጊዜ ለማሳካት በተቃረቡበት ዓመት በቀጣይ ጨዋታው ዌስትሃም ዩናይትድን የሚገጥሙ ይሆናል። የሪያል ቤቲስ ዳይሬክተር የሆኑት ፋጃርዶ በውሰት ከማንቸስተር ዩናይትድ ስላስፈረሙት አንቶኒ አስተያየታቸውን የሰጡ ሲሆን እንደተደመጡት ከሆነ አንቶኒን በቀጣይ የውድድር ዓመት በቡድናችን ለማቆየት የተሻለውን ሁሉ በተለያዩ መንገዶች እንሞክራለን። አንቶኒን በማስፈረም ባሳካነው ነገርና አንቶኒን ወደ ቤቲስ በማምጣታችን እንኮራለን ሲሉ ተደምጧል። አንቶኒ እንደሚታወቀው ቤቲስ ከደረሰ ጊዜ ጀምሮ ምርጥ እንቅስቃሴን እያስመለከተ እንደሚገኝ ይታወቃል። አንቶኒ ቤቲስ ከደረሰ ጊዜ ጀምሮም ቡድኑ
7 ድሎችን አስመዝግቦ አንዳቸው ወጥቶ አንድ ሽንፈት ብቻ የተመለከተ ቡድን ያድጓል። የፈጠረውን ተጽዕኖ በቀላሉ መመልከት እንግዲህ ይቻላል። የአንቶኒ ቀጣይ ዕጣ ፈንታ ምን ይሆናል የሚለው እንግዲህ በክረምቱ የሚታይ ነው የሚሆነው። የአርሰናል ኮከብ ተጫዋች ቡካዮ ሳካ አስቴቱን ያጋራ ሲሆን ከሰጣቸው አስቴቶች መካከልም የባሎንዶር ሽልማት ህልሜ ነው፣ ነገር ግን ትኩረቴ በአርሰናል ዋንጫዎችን ማሸነፍ ላይ ነው። ለቡድኔ የተሻለኝን ሁሉ ለመስጠት ጠንክሬ እየሰራሁኝ ነው። የትኛውም የግል ሽልማት ከመጣም ግን እቀበላለሁ ሲል ሳካ ተደምጧል። ቡካዮ ሳካ ስለ አዲስ ውል ደግሞ በሰጠው አስተያየት ይህንን ባጅ ለብሼ ማሸነፍ ፈልጋለሁ፣ ደጋፊዎቹ ምን ያህል እንደምወዳቸው ግልጽ ነው ያውቃሉ። ስመለስ ከጉዳት አይታችኋቸዋል፣ የሚወዱኝ ይመስለኛል። ስለዚህ ጥሩ ግንኙነት አለን። እዚህ በመሆኔ በጣም ደስተኛ ነኝ። ትኩረቴ በአርሰናል ሆኜ ስለማሸነፍ ብቻ ነው ሲል ነው እንግዲህ ሳካ የተደመጠው። ሳካ ዛሬ ከሚኬል አርቴታ ጋር ሆኖ በሰጠው ጋዜጣዊ መግለጫ የአርሰናል አሰልጣኝ ሚኬል አርቴታ ከሰጡት አስተያየት መካከል ደግሞ ስለ ደጋፊዎቻቸው በሰጡት አስተያየት የእኛ ሰዎች ከኛ ጋር እያንዳንዷን ኳስ እንዲጫወቱ እንፈልጋለን። ያ ትልቅ ልዩነት ይፈጥራል። በዚህ ደረጃ ሜዳ ላይ የሆነ ድባብ መፍጠር ይኖርባል። ደጋፊዎች ለመመልከት ብቻ አትምጡ፣ ጨዋታውንም ከኛ ጋር ለመጫወት ነው ሲሉ የመድፈኞቹ አሰልጣኝ ሚኬል አርቴታ ተደምጧል። ነገ በተጠባቂው ቻምፒዮንስ ሊግ መርሃ ግብር ጨዋታ ምሽት 4 ሰዓት ላይ አርሰናሎች በሜዳቸው ኤምሬትስ ስታዲየም ሪያል ማድሪድን የሚያስተናግዱበት ጨዋታ በእጅጉኑ ይጠበቃል። በቅርጫት ኳስ ወይም በባስኬትቦል ዜና የኤንቢኤ ጨዋታዎች መደረጋቸውን የቀጠሉ ሲሆን ዛሬ በተደረጉ የተመረጡ ጨዋታዎችም የኢስተርን ኮንፈረንስ መሪዎቹ ክሊቭላንድ ካቫሌርሶች ሽንፈትን ያስተናገዱ ሲሆን ሳክራሜንቶ ኪንግስ ክሊቭላንድ ካቫሌርሶችን 120-113 በሆነ ውጤት ማሸነፍ ችሏል። በጨዋታው የኪንግስ ተጫዋች ዛክ ላቪያን የጨዋታውን ከፍተኛ ነጥብ ያስቆጠረ ሲሆን 37 ነጥቦችን ማስቆጠር ችሏል። ከዚህ ውስጥ ደግሞ 7 ጊዜ 3 ነጥቦችንም አስገኝቷል ነው የነበረው። ካፍሶች የዛሬ ሽንፈታቸው ግን በውድድር ዓመቱ 16ኛ ብቻ ሽንፈታቸውም ሆኖ ነው ሊገኝ የቻለው። ቡድኖች ለፕሌይ ኦፍ ትኬታቸውን እየቆረጡ ባለበት ሰዓት ሳክራሜንቶ ኪንግሶች የፕሌይ ኦፍ ቦታ ለማግኘት ባደረጉና እያደረጉ በሚገኙት ኢላማ የዛሬ ድላቸው በደረጃው 9ኛ ደረጃ ላይ እንዲቀመጡ አድርጓቸዋል። ይህ ቦታቸው ግን ለፕሌይ ኦፍ አሁንም ቢሆን ገና እንደሆነ ማሳያ ነው። ወደ ኤንቢኤ ፕሌይ ኦፍ የሚያልፉት ከ1 እስከ 6 የጨረሱት እንደሆኑ በሁለቱም ኮንፈረንሶች ይታወቃል። የአምና ቻምፒዮኖቹ ቦስተን ሴልቲክሶች ዋሽንግተን ዊዛርድስን 124 ላይ 90 በሆነ ውጤት ማሸነፍ ችሏል። በጨዋታው የሴልቲክስ ጨዋች የሆነው ፓይተን ፕሪቻርድ 20 ነጥቦችን በማስቆጠር የጨዋታውን ከፍተኛ ነጥብ ያስቆጠረ ሲሆን 6 ሪባውንዶችንና 7 አሲስቶችን አድርጎም ነው የተገኘው። 4 ጊዜም ግን 3 ነጥቦችን ያስገኘ ተጫዋች ነበር። ቦስተን ሴልቲክሶች በኢስተርን ኮንፈረንስ 2 ደረጃ ላይ እንደሚገኙ ይታወቃል። የነ ስቴፈን ካሪ ቡድን ደግሞ ሽንፈትን በቀመሱበት ጨዋታ ጎልደን ስቴት ዋሪየርሶች በኮርታቸው በሆስተን ሮኬትስ 106-96 በሆነ ውጤት ተረቷል። በዌስተርን ኮንፈረንስ 2 ደረጃ ላይ የሚገኙት ሮኬትሶች አሁን ላይ ካለፉት 17 ጨዋታዎችም በ15ቱ ድል ሊጎናጸፉ ችሏል። በሌሎች ጨዋታዎች ባጭሩ ኢንዲያና ፔሰርስ በዴንቨር ኑጌትስ በመርታት ተከታታይ 4ኛ ድላቸውን ሲያሳኩ ኒውዮርክ ኒክስ ደግሞ ፎኒክስ ሰንስን በማሸነፍ በውድድር ዓመቱ 50ኛ ድላቸው ሊደርሱ ችሏል። የመጨረሻ ላድርገን አድማጮች ወደ እግር ኳሱ ተመልሰን ዛሬ የሚደረጉ ጨዋታዎችን ለመጠቆም ያህል በእንግሊዝ ፕሪሚየር ሊግ በ31ኛ ሳምንት የመዝጊያ ጨዋታ በወራሽ ቀጠናው የሚገኙት ሌስተር ሲቲዎች በሜዳቸው ኪንግ ፓወር ስታዲየም ኒውካስል ዩናይትድን ከምሽቱ 4 ሰዓት ላይ የሚያስተናግዱ ይሆናል። የካራቦ ካፕ አሸናፊዎቹ ኒውካስል ዩናይትዶች ዛሬ ድል ከቀናቸው ማንቸስተር ሲቲን በ1 ነጥብ የሚበልጡበት፣ 4ኛ ላይ ከተቀመጡ ቼልሲ ደግሞ ነጥባቸውን እኩል ላይ የሚያድጉበትም እድል ይኖራቸዋል። በስፔን ላሊጋ ሌጋኔስ ከኦሳሱና ምሽት 4 ሰዓት ላይ ሲገናኙ፣ በጣሊያን ሴሪ ደግሞ ቦሎኛ ከናፖሊ ምሽት 3 ሰዓት ከ45 ላይ የሚደረግ መርሃ ግብር ነው።